አቡ ከዛ በኋላ ወሰደችኝና መኪና ውስጥ ታክሲ በራሴ ታክሲ እሄዳለሁ አልኳት። ስላት በራስሽ ታክሲ መሄዳችም አለችኝ። ከዛ በኋላ መኪና ውስጥ ቆልፋ መኪና ውስጥ አስቀመጠችኝ። ከዛ በኋላ ምን ልታረግ ነው ብዬ መልሳ መኪናው ማዙራ ወደ ቤት እንደምታስገባው ማረጋችሁ መኪናው ማለት ነው። ከዛ ምን ልታረገኝ ነው ብዬ ከዛ በኋላ ዝም አልኳት። ቁጭ አልኩኝ። ለካ እሷ ደውላ የምታናግረው ታክሲ ነው መሰለኝ። ከዛ በኋላ ታክሲ መጣና በዚህ ታክሲ ግቢ አለችኝ። በሱ ታክሲ ገባሁኝና ከዛ በኋላ ወደ አጅማን አመጣኝ። ወደ አጅማን አመጣኝና ቤቴ ይሄ እኮ ነው አውርደኝ አልኩት። የቤቱ ቢልዲንጉ ስለማቆም ማለት ነው። አውርደኝ ቤቴ ይሄ ነው ብዬ ከዛ አሳልፎ ሊወስደኝ ሲል በጫም ጥቼ መስታወቱ እንደበደብኩት አውርደኝ፣ በቃ የሆነ ነገር ሊያደርገኝ ነው ከዚህ ሴትዋ የሆነ ነገር ልታስደርገኝ ነው በሚል ማለት ነው። ከዛ በኋላ ቢልዲንጉ ጋር ቆይ ነይ እዚህ ጋር መኪና ከኋላ በኩል የመጣ ነው እዛ ጋር ላውርድሽ እዛ ጋር ላስጠጋውና ሰው ፈርቶ ምናምን አወረደኝ እዛ ቢልዲንጉ ላይ ማለት ነው። ከዛ ከኋላ መኪና አለ ነይ ግቢ ላስጠጋው መኪናው አስተካክዬ ላቁምና ከኋላ ከፍትልሽና እቃሽ ታወርጃለሽ አለኝ። ከዛ እሺ ብዬ ገባሁኝና ይዞኝ የት ይሄዳል? ምንም ሰው የሌለበት ጭር ያለበት ቦታ ይዞኝ ሄደ። ሻራ ሰላማ ነው ምናምን የሚባል ቦታ ይዞኝ ሄደ ታክሲው ማለት ነው። ከዛ እዛ ሄደና በሩ ከፍቶኝ ሳያቆመው ልክ በሩ እንደተከፈተ ዘልዬ ወጣለሁ ስል ስለፈራሁኝም ዘልዬ ወጣሁኝና አስፋልቱ ጋር ሂጄ ተዘረርኩኝና የሆኑ መጣሞች አነሱኝና እዛ ውሃ ምናምን ሰጡኝ። ፖሊሶች ተደውሎላቸው መጡ። እዛው ቦታ ላይ የሆኑ አረቦች ነበሩ። ከዛ ፖሊሶቹ ተደውሎላቸው መጥተው ከዛ በኋላ ታክሲ ሲወረውራት እኛም እያየን ነበረ ምናምን አሉ። ከዛ ለፖሊሶቹ ተነገራቸው። ፖሊሶቹ ይዞኝ ፖሊስ ጣቢያ ሄዱ። ከዛ ፖሊስ ጣቢያ ሄዱና ፖሊስ ጣቢያ ላይ ደግሞ ታክሲው የዚህ ታክሲ አይደለም ዱባይ ነው የአጅማን ታክሲ ስላልሆነ ዱባይ መክሰስ ነው የምትይው ምናምን አሉኝ። ከዛ ቦርሳዬ ውስጥ ፓስፖርት ያለ 5000 ድርሃም አለ ውስጡ ላይ ማለት ነው። ከዛ እንደዛ ራቁት ያስቀርቶኝ አውጥቶ ሜዳ ላይ ጥሎኝ ታክሲው ጥሎ ሄደ። ከዛ እሷ ቀን በሙሉ ትናንትና እንደዛ ሳለቅስ ስውል እዚህ ሲጨንቃቸው ሲደውሉላት አላነሳም አለች። ደግሞ አቦ ምን አለችኝ? ቤቷ ስገባ ልጆቼ እንዳትቀርጪ ቤቴ ሎኬሽን ሌላ ቦታ እንዳትኪ ከዛ አለችኝ። ከዛ በኋላ እሺ እኔ ልጆችሽም አላነሳም ሎኬሽንም አልክም አልኳት። ግን በጣም ስታሰቃየኝ ቆይ እስኪ ቀስ አድርጌ እቺ ሴትዮዋ በር ቆልፋ ነው ማለት በሩ ተቆልፎ ነው የሚውለው። ከዛ ካሜራ አለ የድብቅ ካሜራዎች አሉ። ከዛ ፈራሁኝና ለአንዷ ጓደኛዬ ከዛ ሎኬሽኑ ላኩላትና እስኪ አንቺ እኔ በሰላም ከዚህ ቤት መውጣ አይመስለኝም ይሄ ሎኬሽን በእኔ ስልክ ላይ ላጠፋው ስለሆነ ወደ አንቺ ይቀመጥ አልኳት። ከዛ እሷ ጋር አስቀመጥኩኝና ትላንትና ሲደወልላት አላነሳም ብላ ማታ ጊዜ እሱ የቤቷ ሎኬሽን ይሄው ሎኬሽንሽ ይሄ ነው እኔ መጥቼ ከመክሰሴ በፊት መልስ መልሺ ብላ ያስገባችኝ ሴትዮዋ ሲደወልላት ነው መልስ መመለስ የጀመረችው ማለት። እኔ ያልገባኝ ነገር ማለት ነው ኢቃማ አለች አይደል? መኖሪያ ፍቃድ አለሽ? መኖሪያ ፍቃድ አለሽ? አዎ መኖሪያ ፍቃድ አለ። በመጀመሪያ ቀን ስትፈልሽ ለምን ቤቱን ጥለሽ አልወጣሽም? እዚህ ሀቡ ምን መሰለሽ ስራ አጥተን እዚህ ኢጃዛ ቤት ብዙ ልጆች ተቀምጠዋል። ከዛ ልቻለው አልኩኝ በቃ ለምን ስራ ስለሌለ ግዴታ መቻል አለብኝ ብዬ ነው። አንደኛ አይዲ ጊዜው ስለደረሰ 8000 ድርሃም ያስፈልገኛል መቻል አለብኝ ምንም ብታረገኝ። ሁለተኛ ደግሞ ኢትዮጵያ ውስጥ ልጅ አለችኝ ያ በማሰብ ነው ቤተሰብ ምናምን ብዙ ነገር ታስቢያለሽ አቦ። ያ የቤተሰብሽ ብለሽ ዋጋ የምትከፊው ዋጋ አለ። ቀስ ብለሽ እናቴ ተረጋግተሽ። የአረብ ልጅ ነው የወደቀብሽ? ሽንት ቤት ውስጥ ተጎዳ? የስንት ዓመት ልጅ ነው? አይዞሽ ማሬ ተረጋግተሽ ንገሪና እንዲገባል። የስንት ዓመት ልጅ? 3 ዓመት። ገላውን እያጠብሹ ነው? ዋና እየዋኘች ነበር ነው ትከጭብኝ። ሽንት ቤት ውስጥ ይዋኛል እንዴ? ገንዳ ውስጥ ነው? አዎ ገንዳ ተደርጎ ሽንት ቤት ውስጥ ማስከሰው ትከጭብኝ። ጠብቄ ነበር
በብኳት ነበርና ንጣት እየተጫወታለች ከዛ ወደቀች። አይዞሽ እሺ። ማለት ደማች ተጎዳች ልጅቷ ህፃኗ ቴራሞጆ እናቷ ነክቷታል። ግንባሯ ላይ ደም አይቻለኝ። ግንባሯ ላይ ደም አይቻለኝ። እና ምን አረግሽ? ወዲያው ሰዎቹን ጠራሻቸው? እናትና አባትን ጠራሽ? ወዲያው ስትወድቅብሽ አርቲናዶ ቤት ውስጥ ነበረች። ከዛ አይዞሽ እስቲ ውሃ ተረጋጊ። አንዴ ከተፈጠረ በኋላ ኮኪ አንዴ ተረጋጊ፣ ውሃ ጠጭና አንዴ ከተፈጠረ በኋላ ወደ መፍትሄ ስለሆነ መሄድ ያለብን አንቺ ተረጋግተሽ ንገሪን። አሁን በጣም ትንፋሽሽ ስለሚጨንቅ እየሰማንሽ በደንብ መስማት አልቻለም። እስቲ ውሃ ጠጭ። ተፈጥሯል፣ ኦልሬዲ ሆኗል ነገሩ። ስለዚህ ወደ መፍትሄ ነው መሄድ ያለብን። ጃሙ ዛት ወጣች ሰውዬው። እሺ እስት ነገር ከሆነች ብትያ ራስሽ ብሎ ቆልፎብኝ ወጣ። ልጅቷን ሆስፒታል ወሰዷት። ልጅቷን ሆስፒታል ይዘዋት ሄዱ። አሁን ዟት ወጡና ከዛ ሰውዬው አንድ ነገር ከሆነች ልጅ ብትያ ራስሽ አለኝ። ቆልፎብኝ ሄደ። እስካሁን ከሆስፒታል አልተመለሱም። አምስት ሰዓት ሆነ ሄዱት። አንድ ሰዓት ሆናቸው ከሄዱ። 5 ሰዓት ላይ ነበር የወጡት ማለት ነው። አንድ ሰዓት ተኩል ሆናቸው። አዎ ሆስፒታል እኮ ወረፋ ምን ኢመርጀንሲ ቢሆን እንትን ይላል። ቆይ የት ሀገር ነው? ዱባይ ነኝ። ራስ ታይማ። እሺ ለማንኛውም አንቺ የሆነ ነገር ከሆንሽ እኛ እንድንደርስልሽ አሁን ስልክ ቁጥርሽን ለሞዴሬተሮቼ ትልኪያለሽ፣ አስገባልሻለሁ። ሎኬሽን ትልኪልኛለሽ። ድንገት ሰዎቹ ከሆስፒታል ሲመለሱ የሆነ ነገር እንድንጠይቅ የማዳምን ስልክ ቁጥር ትልኪልኛለሽ። የሆነ ነገር ከሆንሽ እንድንጠይቅ። ግን አሁን ከሆስፒታል እስኪመለሱ ድረስ እንዳትጠፊ፣ ከቤት እንዳትወጪ። ከጠፋሽ በህግ ትጠየቂያለሽ። ሆን ብለሽ ነው የሚመስለው። ቆልፎብኛል ማለት ነው። ቆልፎብኛል እኮ ይኸውልሽ፣ ይሄ ቀዳው ቀደር ነው። ይሄ አክሲደንት ነው፣ ይፈጠራል። አንቺ ሆን ብለሽ አልጣልሻትም። ልጅቷን ወድቃ ነው። ስለዚህ ሲመጡ እግራቸው ላይ ወድቀሽ ይቅርታ አድርጉልኝ። እኔ ይሄ ፈጣሪ ያደረገው ነገር ነው፣ አክሲደንት ነው እንጂ እኔ ሆን ብዬ አልጣልኳትም። በያቸው ካልፈለጉሽ ወደ ቢሮ ይመልሱ። ምን አልሽ? ልጆቹ ቀልድ እኮ ታዲያ አሁን ምንም እኮ እሺ ይኸውልሽ ኮኪ፣ አሁን ሰዓት ሳናቃጥል ሰዎቹ ሳይመጡ ቶሎ ለቤቲ ስልክ ሽላኪና ዋትሳፕ ላይ ሀቢባ ነኝ ስልሽ ሎኬሽን ሽላኪልኝ፣ የመዳምሽን ስልክ ላኪልኝ። ከጠፋሽ መዳም ጋር እንድደውልና የታለች እንድላት። እሺ ልጅቷ ተጎድታለች። ይዘዋት ሄደዋል እና በር ቆልፈውብኝ ስለሄዱ ፈርቻለሁ ሲመለሱ ብላ ታሳውቅ ለፖሊስ። በባዶ ሜዳ ግርግር እንዳንፍቅ እኮ ነው። ለፖሊስ ታሳውቃ፣ ፖሊስ ቤት መጥቶ ሰዎቹ ሲጠብቃቸው ደግሞ ይበለጥ እንዳይናደዱ። ላይክ ሰዎቹ ልጃቸው ደህና ሆና ምንም ባይሉስ ለድጉም ታሳውቅ። ስልኳ ሳይወሰድ ካላችሁ ታሳውቅ። ግን መጀመሪያ ለኛ ሎኬሽኗን ትላክልን። እንዴት ፓስፖርት ኮፒሽ የለሽም ማሬ? Like and subscribe. Hit that like button and subscribe for more.